በዛሬው ቪዲዮአችን ወንዶች ውሃ በወንፊት እንዲቀዱና እንዲመልሱ፣ እህል በሙቀጫ ላይ እንዲቆሉ እና ዘፈት የሌለው ከብት እንዲታረድላት ትዕዛዝ በመስጠት የምታሰቃየው ንግስት ታሪክ እንመለከታለን። ንግስት ፉራ ከ15ኛው እስከ 16ኛው ባለው ክፍለ ዘመን ውስጥ በሲዳማ ክልል የነገሰች ጨካኝ ንግስት ነበረች። ንግስቷ በዛን ጊዜ የዲንጋ ሞኮያ ሚስት የነበረች ሲሆን ስልጣን ለመረከብ ብላ የኮሶ መድኃኒት በመስጠት እንደገደለችው ይነገራል። ስልጣኑን ከያዘች በኋላ ወንዶች የቤት ስራን እንዲሰሩ በማድረግ በወንፊት ውሃ እንዲቀዱ እና እንዲመልሱ በማድረግ እህልን በሙቀጫ ላይ እንዲቆሉ በማድረግ ዘፈት የሌለው እንዲታረድላት በማዘዝ እና ከሚርቅ ቦታ ትኩስ ወተት እንዲያመጡላት በማድረግ ታሰቃያቸው እንደነበር ይነገራል። አስተዳደሯ ከወንዶች ይልቅ ለሴቶች ያዘነበለ ነበር። እነዚህን መመልከት በቂ ነው። ስልጣናን ይወስዳሉ ብላ የምታስበው ሽማግሌዎች እና አዋቂ ራስ በራ አዛውንቶች እንዲገደሉ ታዝ እንደነበረ ታሪክ ያወሳል። በዚያን ጊዜ ንግስት ፉራ ብዙ እንቆቅልሾችን ስለምትጠይቅ እንቆቅልሾቹን የሚፈቱ ራስ በራ ሽማግሌዎች ማህበረሰቡ ደቡብ እንደሚያኖራቸው ታሪክ ይዘግባል። እሺ ተመልካቾቻችን ይህን መሳይ ታሪክ እየሰማችሁ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ካላደረጋችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ከዕለታት አንድ ቀን ሰማይን ምድርም ያልደረሰ ቤት ስሩልኝ ሰሶው ኮሰረት በሀገሯም ስንደደው ይሁን ብላ ትዕዛዝ ሰጠች። ይህንን ትዕዛዝ የተቀበሉት የአካባቢው ነዋሪዎች መላ ለመጠየቅ ወደ ተደበቁ ሽማግሌዎች በመሄድ ጥያቄውን ይናገራል። ሽማግሌዎቹ መልሰው እንዲሉ ነገሩ። በባህሉ መሰረት የሚጥለው ባለቤቱ ነውና መሰረቱን ጣለ። የምሰሶውንም ሆነ የወጋግራውን እንጨት ከመቆረጡ በፊት የሚቆረጥበትን ቦታ የሚያመለክተው እሱ ነው እንዲሉ መከሩ። ሽማግሌዎቹ ወደ ሞት እያፋጠኑ እንደሆነ ያላወቀችው ፉራ ያልተጋለበውን እንስሳ አምጡልን ትላለች። ይህን የሰሙ ታዛዦች እንደታዘዙ ቆርኪ አምጥቶ ጥፍር አድርጎ አሰሯት። ከታሰረች በኋላ እንዲገደሉ ካዘዘቻቸው አዛውንቶች በቤት ተደብቆ እንደመከሩ ተረድታ የተረፈ ሽማግሌና ራስ በራ ገደለ አለች። እንደ ወትሯም ለሴቶች እኔ በሌለሁበት የተፋቀቀና ለቃቅቤ ለባሎቻችሁ አታሳዩ፣ ወተት ከናጣችሁ ቅቤውን ለባሎቻችሁ በአንድ ጣት ለእናንተም በ5 ጣት ተቀቡት አለች። ይህን ተናግራ ሳቆይ ቆርኬው ተለቆ እየተንፈረፈረ የሰውነት አካሎቿ በተለያዩ የሲዳማ ክፍሎች እንደወደቀ ታሪክ ያወሳል። ሞታን በራሷ የገዛችው ንግስት ደጋፊዎች እስከ ዛሬ በእንጉርጉራቸው ያነሷታል፣ ያሞግሷታል። በተቃራኒው የእሷ ተቃዋሚዎች ደግሞ ደግመሽ ሙቺ ወይም ሺህ ጊዜ ሙቺ ይላቷል። በሲዳማ በተለያዩ አካባቢዎች የተለያዩ ተቋማት በስሟ ተሰይሟል። ለምሳሌ ያክል ንግስት ፉራ አንደኛና መካከለኛ ደረጃ ትምህርት ቤት ሐዋሳ እና ንግስት ፉራ የጥናትና ምርምር ማዕከል ይርጋለም የሚገኘው ይጠቀሳል። እሺ ተመልካቾቻችን በዛሬ ቪዲዮ ትምህርት እንደጨበጣችሁ እናምናለን። በሌላ ቀን በእንደዚህ አይነት ታሪክ እንመጣለን። እስከዛ ቻናሉን ሰብስክራይብ በማድረግ ተባበሩን። ቀጣይ የማንን ታሪክ መስማት ትፈልጋላችሁ? በኮሜንት ሴክሽን ላይ አስቀምጡልኝ። ቸር ሰንብቱ።